ባለጌ ነህ። ቴድሮስ አስፋው ቴዲ አስፋው የምትባል ቴድሮስ አስፋው የምትባለው መርዝ ነው። ተሳስተሃል። ለዚህ ንግግር በእውነት ይቅርታ መጠየቅ አለብን። ልክ አይደለም። ምኑን ከምንድን ነው የምታገናኝ? ምኑን ከምን በጣም ነው የሚያስጠላው። ምኑን ከምን ነው የምታገናኘው? ጭራሽ ከህወሓት ጋር አጀንዳ ተቀብሎ ምናምን ምን አይነት እብድ ናቸው አንዳንዱ። ግን ጥሩ አይደለም፣ ጥሩ አይደለም። ስለዚህ አዶናይ የፖለቲካ ሰው አይደለም። ምክንያቱም ቢሆን ኖሮ በመሃል ይገባ። የጦርነቱ ጊዜ እንኳን አንድ ነገር አልተነፈሰም አዶናይ። ግቡና የትግራይ ጦርነት ጊዜ ቲክታክ ላይ አለ አዶናይ። ግቡና ፔጁ ግቡና አንድ ነገር ለጥፎ አያውቅም። ጦርነት ላይ የሃይማኖት ጉዳይ ላይ ገብቶ አያውቅም ልጁ። ባልገባው ነገር ላይ የሌለ ነገር ባትሉ ጥሩ ነው። ወጣት ነው፣ መስተካከል ይችላል። እኔ ወጣቱን እንዲይዝልኝ ወጣቱ በጥሩ ነገር እንዲቀረጽ የሆነ ለወጣት ጀነሬሽን ጣል አድርገን የምንሄደው ነገር ካለ እሱን እናድርግ። ልጁ ግን የዋህ መሆኑን አይቻለሁ። ቤቱ እናቱ ቤት ማንንም መንገደኛ ሲያንጋጋ አይቼ በጣም አስደንግጦኛል። ስለዚህ ምስኪን ነው። ካጠገብ ያሉትን ሰዎች ግን በደንብ አጥና። ንግግሩ እኮ ነው እምባ የሚያራጨው። ህዝቡ እያለቀሰ እኮ የሚሰራው ንግግሩ ነው። ህመሜን በጃኬት ደበኩኝ ብሎ ያለው ነገር እኮ ነው የሚያስለቅሰው። ህመሜን ሰው እንዲያቅልኝ አልፈልግም ብሎ ያለው ንግግር እኮ ነው ህዝቡን እያስለቀሰ ያለው። ታስባችሁታል? ደግሞ ምን ያህል ህዝብ ሳይሰማ ምን አይነት በሽታ ቢሆን ነው እሱ ህዝብ ሳይሰማ ወገን ሳያቅ እስከ ውጭ ሀገር ሄዶ እስከ መታከም ድረስ የተደረሰ ቀጠሮ የተያዘለት ህመም ምን አይነት ህመም ቢሆን ነው ህዝብ ሳያቅ? አይታችሁታል? ቲክቶኩን በአጠቃላይ አይታችሁታል? የቲክቶክ ምድርን ጠቅላላ ተመልከቱ። ገና ሳይሞት ህዝብ በዚህ ልክ አዝኖ እንዲህ እንባ የሚራጨው ትናንትና የተናገረው ንግግር እኮ ከማስተራብነት እኔ እንደዚህ ሆኖ ይመጣል። ማስተራብነትን በዚህ እኮ አልጠበቅነው። ማንም ሰው አይጠብቅም በእንደዚህ አይነት መንገድ እንዲህ ተጎድቶ ተመንምኖ ስጋው ተበልቶ አጥንቱ ብቻ ቀርቶ ማስተራብነትን በዚህ እናገኘዋለን ብሎ ያሰበ ሰው ማንም ሰው የለም። እያንዳንዱ የሚያለቅሰው እኮ ባልገመተ መንገድ ማስተራብነት ስለመጣ ነው። ባልተጠበቀ መንገድ የሰው ቅስም የሚሰብር ነገር። ታዲያ እንዴት ነው ማስተራብነት? ምን አይነት በሽታ ቢታመም ነው እስከ ውጭ ሀገር ድረስ ሄዶ የሚታከምበት ቀጠሮ የተሰጠው? በጃኬት የሚደበቅ በሽታ፣ በልብስ የሚሸፈን ህመም። ማስተራብነት የሰራከው ስራ እግዚአብሔርን ትክክል አይደለም። እኔ የዚህ ሰው ንግግር እስቲ አንድ ቪዲዮን ሰምተን እንመለስና ማለት ምን ልል ነው የፈለገው? እኔ ትንሽ ስላልገባኝ ነውና የገባችሁ በኮሜንት አስረዱኛላችሁ። ታምም ያለው ጸልዩልኝ አለ ማስተራብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሱትም ነው? ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይደለም። ውሸት ነው። ስንት ነው ፈጣሪ? አንዱ ቢስት አንዱ አይስትም ነው በየእምነታቸው የሚጸልዩልህ። ስለዚህ ከታመምክ ገንዘብ ከሌለህ ብዙ ሰው ስትረዳ ነበረ። ገንዘብ እንዲሰበሰብልህ ሁላችን የበኩላችን ጥረት እናደርጋለን። ገንዘብ ካለህ ደግሞ ውጭም አገር ውስጥም የትም ሂደህ ታከም። ጸሎት ምናምን እያልክ ግርግር አትፍጠር። እንግዲህ ቪዲዮ እንዳያችሁት ነው። ሰው በጸሎት እግዚአብሔር ሰውን አይምረውም። አቶ ነው ማለት ምን ልል እንደምችል ብዙ ግልጽ አይደለም ለኔ ለራሱ። ማለት ምን ልል ፈልጎ ነው ማለት እንዴት ሰው በጸሎት አይድንም? እንዴት እግዚአብሔር ሰውን አይፈውስም? ለሐኪሞች ዕውቀት የሰጠው እግዚአብሔር አይደል ወይ?
ከእግዚአብሔር ቁጥጥር ከእግዚአብሔር ህልውና ውጪ የሆነ ነገር አለ ወይ በምድር ላይ? በእኛ ነፍስ ላይም ቢሆን እንደ ቀይ ባህር እስራኤላውያን ሲያሻግር አላየንም ወይ በመጽሐፍ ቅዱስ ውስጥ? የማስተራብነት ጉዳይ አሳሳቢ ነው ተባለ። ዶክተር አብይ እንደገለጹት የማስተራብነት ህመም እጅግ አሳሳቢ ደረጃ ላይ ነው። ዶክተሩ ህመሙ ምን እንደሆነ ባይናገሩም ፈጣንና አስቸኳይ ሕክምና እንደሚያስፈልገው ጠቁሟል። ማስተራብነት በአሁኑ ሰዓት በከባድ ስቃይ ውስጥ እንዳለም ተሰምቷል። ዶክተሩ አክለውም ወንድማችን እንዳናጣው አድናቂዎቹና ወዳጆቹ ነገ ዛሬ ሳይል አሁኑኑ ሕክምናው እንዲጀምር ጫና አሳድሩበት ሲሉም አደራ ብለዋል። ሁላችንም ይህንን መልእክት ሼር በማድረግ ማስተራብነት ቅድሚያ ለጤናው እንዲሰጥ እናበረታታው። ኢትዮጵያ እንዳንተ አይነት ሰው ማጣት አትፈልግም እንበለው። የደረስኩበት መረጃ አዶን ያልታሰረ ይሄን ታውቃላችሁ? በምን ሰዓት ነው የጠበሳት? የቱ ነው አብረታቸው ነው? እኔም ናውቄ ነው የከታወትማ ድጋሚ ይታሰርልን ብለን ሰለሞን ታሰር ጋዴምሽት አንቺ ድጋሚ የልጁ እናት ያለች ለሱ ብላ ያውለስ ነው ተንከራታ ወጣች ሴትዮ ያለች ድጋሚ ይታሰርልን ጆንዳሌ ጠላቱ ታሰር ካረደ ድጋሚ ይታሰርልኝ። አይ ልጅቱ እኮ የአክስቱ ልጅ ናቸው አሉ። ጻይ ልጅ ናቸው ይሁን እቺ ነው አምጥተዋል ቀለበት አስረዋል እያሉ በምን ሰዓት ተጠባብሰው በምን ሰዓት ተገናኝተው አልገባኝም። እኔ ምን አውቃለሁ? በምን ሰዓት ተሞካክረው እኔ ምን አውቃለሁ? በየትኛው ሰዓት በምን በመንፈስ ጆንዳሌ ያነካዋል እንዴ? በምን ተነካክተ ነው እንዴ? ጨዋ ነው እሱ። ግን እሷን በየት በኩል አልገባኝም። ሰዓት ስለቀረብኝ ነው። ሲጀመር እሱ ገዳም ነው። እንደዚህ አይነት ነገር ውስጥ የለበት። ገዳም ገብቷል ለጸበል። እውነት ዝም ብሎ ወሬ ሳናፍሱ ነው እንጂ ነው የሚመስልሽ ሽቅቅ። እሱ እስር ቤት እያለ ሄጋችሁ ማሽታሚ while she was pregnant እቺ መታከል ፍራሽ ላይ እየተኛች እቺ ምስኪን እየሄደች ልጁን ተሸክማ ሄጋችሁ ሌላ ሴት እንጀንጅኖ ሲወጣ እሽኮለሌ ለማለት ኦኬ። ስለዚህ ሴቶች ደግፋት ልጅ ፎቶዋን ራን አድርጉት፣ ቪዲዮ ስሩላት፣ ቆንጆ መሆኗን ንገሯት፣ አደገኛ እንደሆነች ንገር፣ ከእናቷ በላይ ጋንግስተር እንደሆነች ደግሞ ዲዘርቭ የምታደርገው ቤተር ላፍ ቤተር ሪስፔክት እንደሚመጣ ህፃን ልጅ ናት። ወለት የምር ነው። እከክ ነው ሄደው ከላይሽ ላይ ጌታ ኢየሱስ እንደው ባጭሩ ጌታን አመስገኝ። እኔ ቆንጆ ልጅ በረከት ነው፣ ወገን ነው፣ ገንዘብ ነው፣ ሀብት ነው። ምንም የምትጎጂበት አግባብም የለም። ዋጋሽ ከፍ ብሏል። ገላሽ የተሸከሙ ልጅም ብቻ ነው። ልጅሽን የከበረ ልጅ ቆንጅዬ አንበሳ የሆነ ልጅ የተሸከመው ያቺን ልጅ ከፍ አሏል። ኦኬ ወዶችዬ የኔዮን ፖስተሽ ማታውቂው ሁሉ በሆነ ዘፈን ፀሐይም ደመቀችም በኤኒ ዘፈን ኔዮን ፖስቶት የስ አላከበራትም። የሚያከብራት ይመጣል ወይ መጥቷል። አላረጋገጥኩም። የሊያሾ ወሬ ታውቃላችሁ። ወፊት ይዘነብት ቆሞከ አንዳንድ ሰዎች ግን ያማቸዋል እንዴ? ጃኒ ለምንድን ነው ኢቨንቱ ላይ ካሉ ነገር ያልተገኘችው የምትሉ? አደን እኮ ማዘሩም ፋዘሩም አሉ እዛ እና ሽማግሌ ሳይልክ ነው እንዴ ማዘርና ፋዘሩን የሚያስተዋውቀው? ሽማግሌ ተልኮ ምን ተብሎ እኮ ነው? ያማቸዋል እንዴ? ለማንኛውም ጃኒ ደህና ነች። ቪዲዮ ሪፖስት እያደረገች ነው እየገባቸዋል። ኦኬ። እና ደግሞ ለማንኛውም ኢቨንቱ ላይ ካላችሁ መጀመሪያ አንዱ ሽማግሌ ልትሆነሽ ነገራቸው። ናዝራዊት አበራን አስመልክቶ በማህበራዊ ሚዲያ ላይ የሚሰራጨው ነገር ቤተሰብን ለከባድ ጭንቀት እየጣለ መሆኑን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሁላችሁም ይህንን መረጃ እስከ መጨረሻ ድረስ አድምጡት። ስለ ናዝራዊት አበራ ከቤተሰብ የወጣ አንድ መረጃን ጉርሻ ፔጅ አጋርቷል። ከቤተሰቦች የወጣው መረጃ እንደሚያሳየው ናዝራዊት ካለችበት አስቸጋሪ ሁኔታ አንጻር አሁንም ብርቱ ሆና እንደምትገኝ የተገለጸ ሲሆን ቀደም ሲል ታዲያ የሞት ቅጣት ተፈርዶባት ነበር። ወደ በይግባኝ ወደ እድሜ ልክ እስራት ተቀይሯል። አሁንም ይግባኝ ተጠይቆ እስራቱም እንዲቀንስ እየተጠየቀ እንደሚገኝ ሂደቱን የተከታተሉ ሰዎች መረጃውን አድርሰውናል። ናዝራዊት ታዲያ በእስር ላይ ቢሆንም ጊዜዋን በከንቱ እያሳለፈች እንዳልሆነ በእንግሊዘኛ ቋንቋ ችሎታዋ ምክንያት እንግሊዘኛ ቋንቋን በእስር ቤት ውስጥ እያስተማረች እንደምትገኝ እንዲሁም ደግሞ በቻይንኛ ቋንቋ የመጀመሪያ ዲግሪዋንም የያዘ ሲሆን በአሁኑ ወቅትም ታዲያ በርካታ የቻይንኛ መጽሐፍትን በማንበብ እውቀቷን እያሳደገች እንደሚገኝ ተገልጿል። እዚህ ቀደምም ጠቅላይ ሚኒስትር አብይ አህመድ ጉዳዩን በቅርበት ሲከታተሉት የቆዩ ሲሆን ከቻይና ባለስልጣናት ጋርም በተደጋጋሚ ተወያይተዋል የተባለው ጠቅላይ
ጠቅላይ ሚኒስትሩ ለቤተሰቦቿም ስልክ በመደወልም ድጋፋቸውን መግለጻቸውን እዚህ ጋር ተመልክቻለሁ። በቅርቡም ታዲያ እህቶቿና ፓይለት የሆነው ወንድሟ ወደ ቻይና በመጓዝም በአካል አይተዋት ተመልሰዋል የተባለው። ታዲያ በማህበራዊ ሚዲያ ላይ የሚዘዋወሩ ያልተረጋገጡ መረጃዎችም ቤተሰብ ላይ ከፍተኛ የተባለ ድንጋጤን እየፈጠሩ ይገኛሉ። ቀናቶች ቀሯት ምናምን የሚሉ መረጃዎችም ይህ አላግባብ መሆኑን እሷ በጥንካሬ አሁንም ሂደቷን እየተከታተለች እንደሚገኝ መረጃዎች ወጥተዋል። ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለ? አዎ 100%። ያ 100% የተባረከ ይሆናል። እናንተ ምን ታስባላችሁ? አሁን ልጋስ ጻሜል ልበል? ወይኔ ጉዴ! አንደኛው ኮሜንት ላይ ቆሞ ነው የምጸልየው። ወይኔ ያላገባን ሳንዱ ደግሞ ወይኔ መች ነው የሚያልቀው ይህ ዓመት? አባት ትሄዳለህ? አዎ እሄዳለሁ። እሺ ግብ ንዳ ንዳ ወዴት? እስከ ሆቴል። እስከ ሆቴል? እስከ ሆቴል? አዎ እጥፍ ብዬ? አዎ ንዳ 2000 ነው። ችግር የለም ንዳ ንዳ ችግር የለም። ዳገቱን አልፋለሁ እንዴ? አዎ የሆነ ጉድጓድ አለ እዛ። አዎ ነዳጅም አይበቃኝም። 3500 ችግር የለም ንዳ 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 4000 ነው። ችግር የለም ንዳ ልታርዱኝ ነው እንዴ? ቪዲዮ ይህን ይመስል ነበር። ላይክ ሳታደርጋችሁ የጀመራችሁ ሰዎች ላይክ በማድረግ እንግዲህ ጨርሱ ትላለሁ። ለማንኛውም ሀሳብ አስተያየት ካላችሁ እንዳስተካከል እንዳሻሻል የምፈልጉን ነገር ኮመንት ላይ ጻፉልኝ። ቤተሰብ ያልሆናችሁ ደግሞ ይህንን ቤተሰብ ተቀላቀሉ። አንተ ጥንባታም እዮዳብ የምትባል ማለት ነው የአዶናይን እናት መተህ የሰደብ የአዶናይ እናት ማጸንሽ ፍሬ የተረገመ ስለሆነ ማጣት ታጫዋለሽ። ልንገርሽ ፍሬ አያፍራ ያንተ ዘር አይስጥ። ፍሬ አያፍራ። ያፈራሃቸውም የተረገመ ይሁን። የወለድካቸው ልጆች የተረገሙ ይሁኑ። ታዛዥ ልጆች አይሁኑ። ባክነው ይቅሩ። እድሜ ዘላለማቸውን ያንተ ልጆች ይባክኑ ነው መልክ። እኔ ደግሞ ስነግር እንደዚህ ነው የሚሄድ። እዛ አያት ጋር እናት ጋር ልሄድ ምን አረጉኝ? ካንተ ጋር ችግሬ አንተን ነው ምረግጥ እንደዚህ አድርጌ። አንተ ከካ ቶሃና እየነገርኩ ነው። ምንም አባት ታመጣ ምንም አባ አንተ ጥንብ ፈርሳም ማለት ነው። በሴንጢ ነበር እንደዚህ ሆድን እንዲወግቼ ፈርስንም ማወጣለ ቦቅ እንድቅ ማለት ነው። አንተም ታወራለህ። አንተም ሰው ለመርገም ጭራሽ የተከበረች አንዲት ወልዳ ያሳደገች እናትን መተህ ልትረግም አንተ በምን ሞራልክ? ምን ሞራል አለህና በክት የበከትክ? ምናልባት ያንተ እናት ማህፀን የተረገመ ይሆናል። ለዛ ነው ገባ? ለምን አንተን ስለወለደች ተረግማለች ያንተ እናት። የአዶናይ እናትማ የተባረከች ናት። ልንገርክ የሚያስከብር ልጅ ነው ያገኘችው። ጥሩ ነገር የሚሰራ ልጅ ነው ያላት። ያንተ እናት ነች እንጂ መሸማቀቅ ያለባት ማፈር ያለባት። ለምን አንተ ብሔር፣ ሃይማኖት፣ ዘር፣ ሀገር እምሰድብ ያንተ እናት ትሸማቀቅ። የአዶናይ እናት ለምን ትሸማቀቃለች? መጀመሪያ ራስክን ይው። እሺ መቴ ሰው እናት ለመስደብና ለመራገም አቅምም የለህም። ግማታ የበሰበስክ ማለት ነው። ላጫ አገጫ በክት እኔ ወንድም አትመስለኝ። እንደው መምቻ ራሱ ያለክ አትመስለኝም። እኔ አንተ ምን መምቻ አለክ? እኔ የወለድካቸው ያንተም አይመስሉ። ሚስት ከሌላ ወልዳ አምጥታ ነው ያንተ ነው ያለች። አምነህ ነው የምትኖረው እንጂ ምንም አባንተ የመውለድ ምንትኑም የለህም። ምን ኖረው በምን ትወልዳለህ? እጅን ከተወልደዋለህ በምን ትወልዳለህ? ምን አጡ? ልጁ በድንገት ያመጣው ነገር ሰው ወደደው። በቃ ይሄ ደግሞ ከላይ ሲሰጥ ነው፣ ስትቀባ ነው። ዝም ብሎ አይመጣልም። እንዳንተ ፈርሱን አንጠልጥሎ ቁጭ ብሎ ሰው ሲሰድብ አይደለም ይውላል። ያገኘውን የጊፍት ገንዘቡን እየሰራበት እየሰጠ አንድ ሰው ከጎዳና ማንሳት ማንም አያደርገው። እሱን ያደረገ የትኛው ቲክቶከር ነው ከጎዳና ልጅ አንስቶ ቤቱ ያስገባ? የለም። አንድ ህፃን ልጅ ወስዶ ከማሳደጊያ ከድርጅቶች ወስጄ ላሳድግ ያለ ቲክቶከር አለ? የለም። ማንም አባክ ስታደርግ አላየው። ቲክቶከር ሆንክ ምን ሆንክ ዩቲዩበር ሆናችሁ ማለት ነው። ቁጭ ብለሽ ስታወሪና ስትተቺቱ ያለሽ
እኛ ስለሌለን በኖረኝና ማሳየውክ እናንተ ግን ኖራችሁ አታደርገው። ምን አድርገህ ነው አዶናይ ቁጭ ብለህ አንተ የሱን እናትና ቤተሰብ ለምሳሌ ነው ሞራልስ አንተ ተበለጥክ። አንተ አመት ሙሉ ጠብቀ ያገኘው ፎሎወር እሱ እኮ በአንድ ሰዓት ውስጥ ነው ትላንት ያገኘው። በአንድ ሰዓት ውስጥ እኛ ይሄው አመት ቁጭ ብለህ አለ 100,000 መሽገባል። እሱ እኮ በአንድ ሰዓት ነው የገባው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ልጃችን አብነት ያንተን ሕመም ለእኔ ያድርግልኝ። በእውነት ልቤ ተሰብሯል። ሰው ለሰው ጨለማ በሆነበት ዘመን ሰዎች ቆሸሹ ሳትል፣ ሰዎች ታመዋል ሳትል፣ ሳትጸየፍ መድኃኒታችን ኢየሱስ ክርስቶስን ለብሰህ እሱን አምነህ እሱ በሽተኞችን ሲፈውሳቸው እንደነበረው ሁሉ ሳይጸየፍ አንተም እያበላቸው እያጠጣቸው ከነሱ ጋር ነው። መከራቸውን ስትጋራ በዓይኔ አይቼ ነበር። ከቀናት ወዲህ ግን ታመምክ ስትባል ልቤ ተሰበረ። መድኃኒቴ ኢየሱስ ክርስቶስን አምነዋለሁ። ነገ ተፈውሰ ለኢትዮጵያውያን ለተቸገሩ ሰዎች እንደነ ኢዮብ እንደነ አብርሃም እንደምደርስላቸው ክርስቶስን አምነዋለሁ፣ አልጠራጠረውም፣ ትፈወሳለህ። ሁላችሁም እግዚአብሔር ይማረ እያላችሁ ጧትና ማታ እንድንጸልይለት በክርስቶስ ፍቅር እማጸናችኋለሁ። አብነት አርአያ ማለት ነው። ብዙ ጥሩ ጎኖችን አይተናል። እግዚአብሔር ፈጽሞ ይማረ ልጅ። የደረስኩበት መረጃ አዶናይ አልታሰረም። ይሄን ታውቃላችሁ? አዶናይ አልታሰረም። ታሰረ በሚል ይሄው ደንቆሮ ኢትዮጵያዊ ያለ አይደል? በዚህ በሞተ በበሰበሰ ሳገቶ እንጀራ የተገዟል። አዶናይ ጋላንት እንዴት ነው ከመቀሌ መጣ? ምን አባሽ ነው? አዶናይ ታሰረ ተፈታ። ለምን አባ ግር ብለህ ትወጣለህ? አዶናይ ታሰረ ተፈታ። ለምን ዳልቻ አልተፈታም? አዶናይ እጁን አውጥቶ እንዲህ ላርግ ብሎታል። በእንግሊዘኛ እየተሳደበ ይሄ ቦዘኔ እኔ የአማራ ወሸላ አንሶች ነው ወይ ስላልኩ ትክክል ነኝ። እንዴት አባትክ ነው በኢንስታግራም ፔጅ ላይ እኔን እንዳሰዳቢ አርገዝ ያስካል። ለምንድን ነው አዶናይን ያልወጣለት? ሰግጥ ሰጋምታ የሚለው ለምን እዚያ ጋር አወጣው? ለምን ወንድ ሴቱን ያስተማረበትን ቪዲዮ ለምን እዚያ አትለጥፈውም? አንተ ገገማ አስረግጬ እኮ እየነገርኩ ነው። ቅማላም ነህ እያልኩ እኮ ነው። ምን አባትክም አታመጣም እያልኩ እኮ ነው። ቆርጠው ሰደው ኦሮሞ ከብት ነው። ቆርጠ ላክልህ ለመላ ኦሮሞ ለ10 ሚሊዮን ነው። ከብቶች ናችሁ። ለምን በለኛ ዘሆን ኢንታየር ሲስተም በትግሬዎች ነው። ለዚህ ነው አዶናይን ፈተህ ዳልቻን አስራዋል። ዋይ በሱሪ ላይ ትቀዝናለህ ትግሬ መጣ ስትባል። እኔ ግን አልቀዝንም። ኢትዮጵያም እንደዚህ ነው የምናገረው፣ እዚህም እንደዚህ ነው የምናገረው። ለምን እኔ አማራ ነኝ። እንደዚህ ሀብትን አድርጎ በቃ አጋጣሚ እንደዚህ ስል አንዳንድ ሰዎች መተው ምናምን ነገር ምዝጥቅ አላሉብኝም? ትዝ ይላችኋል ጋይስ? ምዝጥቅ አላሉ ጋይስ። ስሰማ ሰውየው ስም አልጠራም ባይዘው እየገባው ይገባው። የኔ ወሬ እንዲገባችሁ ከፈለጋችሁ የኔ ቪዲዮዎች መከታተል አለባችሁ። ሰውየው ጋይስ ቢገርማችሁ አዲስ ፍቅረኛ አየር ላይ ነው። አዎ ቤተሰብ ተዋደዋል። አየው ባይኔ በብረቱ አይኔ ገረመኝ፣ ደነቀኝ፣ ገረመኝ ጋይስ። አየው ፍቅር በፍቅር ቤተሰብ ይሁን። እንዴት ደስ ይላል አልኩኝ። በቃ ጋይስ እንዴት ደስ ይላል ተቆያይቶ ሲገናኙ ማለት ነው እያልኩኝ ማን ሊያሹ ስም ልጠራ? እኔ ዲያ እንደ አሮጊቷ እንደ ስም አልጠራም። እዛው ስምሽን እዛው ሄደሽ ፈልጊ።